ኢትዮጵያ በዓመት 300 ሚሊዮን ኮንዶም እንደሚያስፈልጋት ተነገረ። የግል ተበዳይን ከዘረፋት በኋላ ገፍትረው በመጣል በተሽከርካሪ ተገጭታ እንድትሞት ያደረገው ተከሳሽ በቁጥጥር ስር ዋለ። የአፍሪካ ህብረት በዲሞክራቲክ ሪፐብሊክ ኮንጎና በኤም23 መካከል የተደረሰውን ስምምነት ተቀበለ። እነዚህንና ተጨማሪ መረጃዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዓለም አቀፍ የኮንዶም ቀን በትላንትናው ዕለት የተከበረ ሲሆን 3 ነገሮች ላይ ትኩረት አድርጎ የሚከበር መሆኑ ተገልጿል። ይህም ያልተፈለገ እርግዝና፣ ኤችአይቪ እና የአባላዘር በሽታ መከላከልና በትክክል ኮንዶምን መጠቀምና አቅርቦትን ያካትታል። በየጊዜው ኮንዶሞችን ወደ ሀገር ውስጥ በማስገባት ለተጋላጭ ማህበረሰብ ክፍሎች የሚያቀርበው ኤድስ ሄልዝ ኬር ፋውንዴሽን አሁንም በኢትዮጵያ ውስጥ የኮንዶም አቅርቦት እጥረት መኖሩን አስታውቋል። በአሁኑ ሰዓት በኢትዮጵያ በየዓመቱ ከ3 ሚሊዮን በላይ ኮንዶም ወደ ሀገር ውስጥ በማስገባት በነጻ እያከፋፈለ እንደሚገኝ በመግለጽ በቅርብ ደግሞ ከውጭ ወደ 6 ሚሊዮን ኮንዶም ወደ ሀገር ውስጥ በማስገባት ለህብረተሰብ ተደራሽ እንደሚያደርግ አስታውሰዋል። ይሁንና አሁንም በኢትዮጵያ ያለው የኮንዶም አቅርቦት ከፍላጎት ጋር ተመጣጣኝ አይደለም ሲሉ ገልጸዋል። ኢትዮጵያ ኤችአይቪ እና ሌሎች የአባላዘር በሽታዎችን ለመከላከል እስከ 300 ሚሊዮን በላይ ኮንዶም ያስፈልጋታል ብለዋል። ነገር ግን ኤችኤፍኤም ሆነ ሌሎች በተመሳሳይ ስራ የተሰማሩ ድርጅቶች የሚያስገቡት የኮንዶም ቁጥር ተደምሮ የሀገሪቱን የኮንዶም ፍላጎት ሊያሟላ ያልቻለበት ሁኔታ መኖሩን ጠቁመዋል። በኢትዮጵያ ውስጥ ያለው የኤችአይቪ መከላከልና መቆጣጠር ስራ ከውጭ ሀገራት በሚገኝ የድጋፍ ለረጅም ጊዜ ሲሰራበት የቆየ ጤና ሚኒስቴር ጋር በመተባበር ኮንዶም በበቂ ሁኔታ ተደራሽ የማድረግ ስራዎች እየተሰራ ሲሆን ከቀረጥ ነፃ ወደ ሀገር ውስጥ ማስገባት የሚቻልበት አሰራር በመፈጠሩ የተሻለ ለመስራት እድል እንደሚከፍት አቶ ቶሎሳ ኦላና ጨምረው ገልጸዋል። የግል ተበዳይን ከዘረፏት በኋላ ገፍትረው በመጣል በተሽከርካሪ ተገጭታ እንድትሞት ያደረገው ተከሳሽ በቁጥጥር ስር ዋለ። የሐረሪ ክልል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክቶሬት ዳይሬክተር ኮማንደር ጣሰው ቻለው በሰጡት መግለጫ በድሬዳዋ ከተማ በቁጥጥር ስር መዋሉን አስታውቀዋል። ተከሳሹ ሄኖክ አብነት የተባለው ግለሰብ ከሌሎች 2 ግብረ አበሮቹ ጋር በመሆን መጋቢት 13 ቀን ሟች የኔወርቅ አበበን በመንገድ ላይ እየሄደች ሳለች በቲቪኤስ ተሽከርካሪ በኋላ በፍጥነት በመድረስ ቦርሳዋን በመንጠቅ ወርውረው ህይወቷ እንዲያልፍ ያደረጉ ሲሆን በወቅቱ 2ቱ ግለሰቦች በሐረሪ ፖሊስ ኮሚሽን የምርመራ ክፍል ምርመራቸው ሲጣራ መቆየቱን ተናግረዋል። መጋቢት 13 ቀን በግምት ከምሽቱ 12 ሰዓት ላይ በሐረሪ ክልል ሸንኮር ወረዳ ሞቢል ተብሎ በሚጠራበት ስፍራ ሟች የኔወርቅ አበበ የተባለችውን ከምትማርበት ኮሌጅ ወደ ቤት ስትመለስ የሰሌዳ ቁጥሩ ኮድ 1 4248 ሐረር የሆነች ቲቪኤስ ተሽከርካሪ ውስጥ የነበሩ አንደኛ ተከሳሽ ሮቤል አህመድ ዋና ንጥቂያ የፈጸመ ሲሆን ሁለተኛ ዳግም ቴዎድሮስ አለማየሁ የባጃጁ ሹፌር የነበረ፣ ሶስተኛ ሄኖክ አብነት መኮንን የተባሉት በጋራ በመሆን ሟችን ከባጃጅ ውስጥ ሆነው ከኋላ ቦርሳዋን ታግለው በመንጠቅ ይወረውሯታል። ከመንገዱ በተቃራኒ በኩል ይጓዝ የነበረ ቅጥቅጥ አይሱዙ አውቶቡስ ተሽከርካሪ ተገጭታ እንድትሞት በማድረጋቸው ምርመራው ተጠናቆ ለአቃቢ ሕግ በማቅረብ በሐረሪ ክልል ፍርድ ቤት አንደኛና ሁለተኛ ተከሳሾች እያንዳንዳቸው የ15 ዓመት እስራት የተፈረደባቸው ሲሆን በወቅቱ ተሰውሮ የነበረው ሄኖክ አብነት መኮንን በሌለበት 20 ዓመት ተፈርዶበት ስለነበረ የሐረሪ ፖሊስ ኮሚሽን ባደረገው ክትትል በድሬዳዋ ከተማ ተሸሽጎ ከ3 ዓመት በኋላ በቁጥጥር ስር መዋሉን ኮማንደር ጣሰው ጨምረው ገልጸዋል። ወንጀል ሰርተው ለጊዜው የተሰወሩና በህብረተሰቡ ውስጥ ተሸሽገው ሰላማዊ መስለው ለመንቀሳቀስ የሚሞክሩ ግለሰቦችን የሐረሪ ክልል በዘመናዊ ቴክኖሎጂና ከክልሎች ጋር በመቀናጀት በቁጥጥር ስር መዋሉ እንደሚቀጥል ኮማንደር ጣሰው ቻለው ጨምረው ገልጸዋል። የኢራንና የአሜሪካን ድርድር ለማበላሸት እስራኤል እየሞከረች ነው ስትል ቴህራን ከሰሰች። የኢራን ጸጥታ ኃላፊ አሊ ላሪጃኒ በቴህራን የኒውክሌር መርሃ ግብር ዙሪያ ከዩናይትድ ስቴትስ ጋር የምታደርገውን ድርድር እስራኤል ለማበላሸት እየሞከረች ነው በማለት ክስ ሰንዝረዋል። በዚህም ቀጠናውን የሚያናጋ አዲስ ጦርነት ሊፈጠር ይችላል ሲሉ ስጋታቸውን ገልጸዋል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ጸሐፊ ላሪጃኒ በኳታር ዶሃ ባደረጉት ጉብኝት ከአልጀዚራ አረብኛ ጋር ባደረጉት
ቃለ ምልልስ የተጀመሩት ንግግሮች በጣም አስቸጋሪ ደረጃ ላይ ያሉ በመሆናቸው ቴህራን ከዋሽንግተን ጋር የምታደርገውን ድርድር ለማደናቀፍ እስራኤል ሰበብ እየፈበረከች ነው ብለዋል። ድርድሩ ከዩናይትድ ስቴትስ ጋር ብቻ ነው፣ ከእስራኤል ጋር ምንም አይነት ንግግር አናደርግም ሲሉ አክለዋል። ሆኖም ግን እስራኤል ራሷን ወደዚህ ሂደት አስገብታለች። ዓላማቸው እነዚህን ድርድሮች ለማዳከምና ለማበላሸት ነው። በመስከረም ወር በኳታር ዋና ከተማ በሐማስ ባለስልጣናት ላይ ያነጣጠረ ጥቃት የፈጸመችው እስራኤል የምትከተለው ስትራቴጂ አካባቢው እንዳይረጋጋና አጀንዳዋ ስለ ኢራን ካላት ስጋት የመነጨ ነው ብለዋል። ከኢራን ጋር ብቻ ሳይሆን ከኳታር፣ ሳውዲ አረቢያና ቱርኪ ጋር ቁማር እየተጫወቱ ነው በማለት የክልል መሪዎችን ይህንን እንዲያውቁ ጥሪ አቅርበዋል። በሰኔ ወር እስራኤል በኢራን ላይ ያደረሰችው ጥቃት ቴህራን እና ዋሽንግተን ድርድሩን ውጤታማ በሆነ መንገድ እንዳይቀጥሉ ሲያደናቅፉት ነበር ሲሉ የኢራን ጸጥታ ኃላፊ አሊ ላሪጃኒ ተደምጠዋል።